በሽማግሌ በፍርድ ቤት ተፈራርሜ ያገባሁት ባሌ ሌላ ሴት ደረቦብኝ የደረባት ሴት እኔ የምሰራበት ቤት ውስጥ ለመስራት ስትመጣ ተገናኘን ትለናለች የዛሬዋ ባለ ታሪካችን የማዳም ቅመም ናት። ወደ ታሪኩ ልውሰዳችሁ። ሳርዬ እኔ ተወልጄ ያደግኩት ከጎንደር ትንሽ ወጣ ብላ በምትገኝ ገጠራማ ክፍል ነው። ከዛ እድሜ እንግዲህ ለትዳር ሲደርስ በወደድኩት ባፈቀርኩት እሱም በወደደኝ ባፈቀረኝ ቤተሰብ ፈቅዶልን በሽማግሌ ተፈራርመን ተጋባን። ከዛም 1 ዓመት አስቆጠርን እያለን 2 ዓመት አስቆጠርን። በመሃል ቆንጆ የሴት ልጅ ወለድን። ከዛም ነው እንግዲህ ከ2 ዓመት በኋላ ልጄን ከወለድኩኝ ከ2 ዓመት በኋላ አረብ ሀገር ሄጄ መስራት እንዳለብኝና ህይወታችን መስተካከል እንዳለበት ያሰብኩትና እሱንም ነግሬው እሱም ሐሳቤ ተስማምቶ ጉዞ ወደ ቤሩት አደረኩኝ። ከዛም 2 ዓመት ሰራው። 2 ዓመት ሰርቼ ወደ ሀገር ስመለስ ባለቤቴ መሬት ገዝቶ ጠበቀኝ። በጣም ደስ አለኝ። ከዛም ከቤሩት እንደተመለስኩኝ 2 ወር እንኳን ሳልቆይ ባሌ መሬቱን ምን እናደርገዋለን? ስለዚህ አሁንም ልሂድና ትንሽ ሰርቼ ቤታችን ሰርተን ቢያንስ እንኳን ወጥቼ የምገባበት ትንሽ ሱቅም ነገር ከፍተን ህይወታችንን እንመራለን አልኩት። እሱም በሐሳቤ ተስማምቶ 2 ወር እንኳን ሳልቆይ ደግሜ ወደ ዱባይ ተሰደድኩ። ከዛም ተሰድጄ 2 ዓመት ሰራው። የሰራሁትን ሙሉንም ብር እየላኩለት ቤቱንም አሰራ። ቤቱ ተሰርቶ እስኪያልቅ ድረስ 4 ዓመት ሆነ። ልክ በ4ኛው ዓመት ተሰርቶ አልቋል። ሚስቴ አሁን የሚቀረው ከለፋሽ አይቀር ከደከምሽ አይቀር የቤት ዕቃና አንቺ እንዳልሹ ደግሞ ሱቅ ነው የሚቀረን። ስለዚህ 2 ዓመት እንደምንም ጨምሪበትና የጨምረሽ የሰራሽበትን ገንዘብ ጥሩ ነገር ላይ አውለን ድጋሚ አንቺም ወደ አረብ ሀገር አትሄጂም። እዚሁ አብረን ልጃችንን እናሳድጋለን፣ ፈጣሪ ከጨመረልንም ሌላ እንወልዳለን ብሎ በጣፋጭ አንደበቱ አሳመነኝና ሌላ ከ4 ዓመት ሌላ 2 ዓመት ጨመርኩ። ከዛም በኋላ ቤቱንም 235,000 ብር የሚያህል ንብረት የሚያህል ዕቃ ፈጅቼ አልጋ፣ ቡፌ፣ ቁምሳጥን፣ ሶፋ ከሁሉም በላይ ከፍ ብሎ ተደስቶ እንዲኖርልኝ እኔም ሲሄድ ማረፊያዬ ነውና ቋሚ ቅርስ እንዲሆነኝ ብዬ ያን ሁሉ ብር አውጥቼ ቤቴን አሟላሁኝ። ከዛም 5 ዓመት ሆነ። 5 ዓመት ሆኖ 5 ዓመት ከ6 ወር ሲሆን ለማዳሞቼ ነገርኳቸው። 5 ዓመት ከ6 ወር ሆነኝ። ከዚህ በኋላ እኔ ላለመለስ ነው የምሄደው። ታውቃላችሁ፣ ልጅ አለኝ፣ ባል አለኝ፣ ቤተሰብ አለኝ። ከዚህ በኋላ ስደት በቃኝ። እናንተ ለኔ መልካም ሰዎች ናችሁ። በጣም አመሰግናችኋለሁ። ግን መለየት አለብንና እንለያያለን። የቀረን ጊዜ 6 ወር ነው አልኳቸው። እነሱም የኔ መሄድ ባያስደስታቸውም ምክንያቱም በጣም ነበር የምሰራላቸው፣ እወዳቸዋለሁ፣ እነሱም ይወዱኛል። ስለዛ ነው አንድ ሰው አምጥተው እንዳላመድላቸው እኔን እንኳን መተካት ባትችል ቢያንስ እንኳን አንቺ ያለማመድሻት ሴት አንቺ ያለማመድሻት ሰራተኛ ወይም ደግሞ ልጅ ቢያንስ እንኳን አንቺ የምትሰሪልን ምግብ አይነት ትሰራልናለችና እባክሽ ብለው አንድ አዲስ ሰው ለማምጣት የተስማማ ነው። ከዛም ተስማምተን አመጡ። መልካም ልጅ ናት። ጸባዩም ሸጋ ነው። ማሳየት ጀመርኩ። ከዚህ ነው ቤቱን በጣም አውቀዋለሁና አሳያት ጀመረ። እጇን ይዤ አስተማርኳት ማለት ይቀላል። ከዛም የምናድረው አንድ ቤት ውስጥ ነው። አንድ መኝታ ነው ያለን። እናወራለን። ስራ ከጨረስን በኋላ ስራም እየሰራን የሚያገናኝ ነገር ካለን እያወራን ነው የምንሰራው። ህይወትን ቀለል አድርገናት እየተሳሳቅን እኔ ነገን ተስፋ አድርጌ እሷም ነገን ተስፋ አድርጋ ህይወትን እንደዚህ እያለን እየሰራን እየመራን ነበር። አንድ ቀን ታዲያ ስለ እጮኛዋ ማውራት ጀመረች። ይኸውልሽ እኔ እጮኛለሁ፣ በጣም የምወደው እጮኛዬ ነው።
ለ2 ዓመት ነው የመጣሁት። እሱንም በቃ እሱ ስላስገደደኝ እንጂ እኔ እዛው እንደው ባልበላ ባልጠጣ እንኳን እሱን አይኑን እያየሁኝ ህይወትን ከሱ ጋር ብኖር ደስ ባለኝ ነበር አለችኝ። እኔም እየሳኩኝ ሁላችንም የምንመኘው እሱ ነበረ። ግን ህይወት ነውና ሰርተን መለወጥ አለብን። ስለዚህ ለዛ ነው ሁላችንም ስደት የወጣ ነው። አይዞሽ በርቺ እያልኳት እኔ እሷን ማጽናናት ጀመርኩኝ። አንድ ቀን ቁጭ ብለን ምሳ እየበላን ስልኳ ተደወለ። ከዛ ወይ ደወለ ብላ ስታነሳው ድምፁ የማውቀው ድምፅ ነው። እስቲ አሳይኝ አልኳት። ልክ ስልኩን ስትጨርስ እኔ አፈር ልብላ ለካ አላሳየውሽም ፎቶውን ብላ ፎቶውን ግልጥ አድርጋ ስታሳየኝ የኔው ጉድ ነው፣ የኔው የልጄ አባት፣ የኔው በሽማግሌ ያገባሁት ባሌ። ከዛም በኋላ ሰማይና ምድሩ ተገለባበጠብኝ። እምሆነውን አጣሁ። ምንም አላልኩም። እሷንም አልተናገርኩም፣ እሱንም አልተናገርኩም። ከዛ በኋላ ብር መላክ አቆም። ብር መላክ ሳቆም እየደወለ ምን ነው 1 ወር አለፈሽ ብር አላክሽም? ምን ነው 2 ወር አለፈሽ ብር አላክሽም? ለምንድን ነው ይለኛል፣ ይጨቀጭቀኛል። እኔም የያዝኩትን ይዤ ለምን አላክሽም እያለ ሲጨቀጭቀኝ ምንም መልስ አልሰጠሁትም። ብቻ 6 ዓመቴን ጨርሼ ከማዳሞቼ ጋር ተሰነባብቼ ወደ ሀገሬ ሄድኩ። ወደ ሀገሬ ሄጄ ተገናኘ። ማንገናኝ የለም ተገናኘ። የሆዴን በሆዴን ይዣለሁ። ለሷም ምንም አላልኩም፣ ለሱም ምንም አላልኩም። ከዛም በኋላ ሄጄ ትንሽ ከቆየሁ በኋላ ይሄው እንግዲህ 6 ዓመት እዚህ 2 ዓመት በህይወት ለፍቼ ቤታችንም ሰርተናል። ያው ከያስክልኝ ገንዘቡን ከያስከው ትንሽም ቢሆን አለ። ስለዚህ ያሰብነውን ነገር ለማሳካት በቂ የሆነ ገንዘብ አለ። ስለዚህ ቅድሚያ ማድረግ ያለብን ደግሞ ቤቱን ባንተ ስም ነው የገዛኸው፣ መሬቱንም ቤቱንም የተሰራው ባንተ ስም ነው፣ በሁለታችን ስም ይዙር ስለው ተይ እባክሽ እኔ ለፍቼ ባሰራሁት ቤት የሚባል ነገር ያምርሻል ወይ? ገንዘብ የሚባል ያምርሻል ወይ? 6 ወር ሙሉ የላክሽለት ገንዘብ ለማን ነው? ለወንድ ትልኪ ነበር ብሎ ጭራሽ የተበደልኩት እኔ፣ የተገፋሁት እኔ፣ እድሜን፣ ገንዘቤን፣ ላቤን የተበላሁት እኔ። እሱ ከላይ ሆኖ እሱ ብሶ እኔን እንደበዳይ አድርጎ እሱ እንደተበዳይ አድርጎ የሀገር ሽማግሌዎችን ሰብስቦ እንዴት አድርጎ እንዳሳመናቸው ባላቅም ሁሉም እኔ ላይ ፈረዱብኝ። ሁሉንም ነገሬን ተነጠቅኩኝ። የሁሉን እንባ የሚያይ የሁሉን ለቅሶ የሚያይ ፈጣሪ ነውና ሁሉንም ነገር ለፈጣሪ ትቼ የተጋባውበትንም ወረቀት ቀድጄ ለሽማግሌዎቹም ከዚህ በኋላ እኔ እሱን ፈትቻለሁ ብዬ ንብረቴን ሁሉ አስረክቤ 8 ዓመት ሙሉ የለፋውበትን 6 ዓመት ሙሉ የለፋውበትን ንብረቴን፣ ሴትነቴን፣ ቤቴን ሁሉንም ነገሬን ለሱ ትቼ ከእንደገና አልመለስበትም ብዬ የሄድኩትን ስደት ድጋሚ ተመለስኩኝ ትላለች የዛሬዋ የማዳም ቅመም። እኔ እግዚአብሔርን የዚች ልጅ ጽናት የዚች ልጅ ጥንካሬ በእውነት ነው የምላችሁ፣ በጣም በቃ የምትገርም ልጅ ናት። ሁሉንም ለፈጣሪ ሰታን የመጣችው እና ይሄ ልጅ በእውነት ነው የምላችሁ መጨረሻው አያምርም። የምንሰራው ስራ ምናልባት ጊዜ ይፈጃል እንጂ ማለት ነው መክፈላችን አይቀርም። እና ውዶቼ የምትማሩበት ተማሩበት፣ የምትጠነቀቁበት ተጠንቀቁበት። ሁሉም ወንድ አንድ ነው እያልኩኝ አይደለም፣ ግን መጠንቀቅ ጥሩ ነው። ኦኬ መጠንቀቅ ጥሩ ነው። ሌላ ታሪክ እንደዚህ እንዳወራላችሁ የምትፈልጉ ከሆነ ስልኬ ባዮ ላይ ያለላችሁ ደውሉልኝ፣ አወራችኋለሁ፣ እናወራለን። ታሪኬን ነገር ሌላ ሰው ይማርበት ካላችሁ ደግሞ ያው እንደዚህ አቅርቤ እንድንማርበት ይሆናል ማለት ነው። ያቀረብኩላችሁ ሳሮን ነበርኩኝ። ወዳችኋለሁ።